መለኪያ እኮ ማለት ነው ዩዘርዬ። በቃ ደም ተለክቶ 90 እስከ 60 ኖርማል፣ ትንሽ ቀነስ ያደረገ ነው። ከ95 እስከ 100 ደግሞ ኖርማል ነው። ስለዚህ ደንቆሮ አረጉን። የእውነት አንማር ኑሮ እኔማ በጣም ይገርመኝ እኮ። እግዚአብሔር ይማርክ ቡቡዬ፣ ተሳድበናል ማለት ስልና ዩዘር በኋላ እናገናኛለን። አንድ ሰው ለዩዘር ነው ይሄ አሁን ነው የገባት። ይመቻል። ለዩዘር ብቻ አይደለም። እኔ አይቼው ታውቂያለሽ፣ ትናንትና ከተነጋገርን ከወጣም በኋላ ላይ ተደቀለበት ድንገት ታመሜ ሄጄ እንደሱ ተደርጎልኛል። ያኔ ታመሜ ሳይሆን ለማወቅ ይሄ ደግሞ እንትኑ ሀዩ ይደረግልሻል። ግን ማለት ነው ይሄ የደም መለኪያው ታውቂያለሽ፣ ደምሽ ይለካል ይወጣል እንጂ እጅ ላይ አይቆይም። ፕሮፊል ፎሎ አርጓት። በትልቁ ያለችው ኤች እንደ ኤች እንመይሲስ የምትለውን ፎሎ አርጓት። የናት እንትን በሏት። ሀይሚና ብሩክ ብቻ ለምችግር ያለው ማለት ነው። ባሌ ምስቴ መተጣሉ መተዋል እና ደግሞ እማዬ አባዬ መተጣሉ መተዋል እኮ አላያችሁም? እንደ አላዘርና እማዬ አባዬ ማርኬ በኢየሱስ ክርስቶስም የነሱ ደግሞ ማማና ባባን ሰው ጭራት ተጣሉ። እስከ አይደለም እማዬና አባዬ እኮ አላዘር ማለት እማዬና አባዬ እማ አባዬ እና ማርኬ ደግሞ ምስቴ ባሌ ገና ቀለበት ሲያስር ደግሞ የሆነ አላዘር እናንተ ምን ሆናችሁ ነው? እዚህ እናንተ እየተከበረ ሰው እኮ ነው ቁጭ አለ። ምንድን ነው የሚላስ የሚታወጡት? ታች ላይ ተቀምጣችሁ ብሎክ ትበላለሽ። አርፈሽ ተቀመጫ እንጂ ሴትዮ አቃና እንጂ ሲጀመር ተናድጄ ሰኒ በፈጣሪ ስም ሀዩን ብሎ ሞዴሬት እየሰጠኋት መስሎኝ ስጠኛ እኔ ልቦለክልሽ እናቴ ልጅ ወይኔ የኔ ፍቅር ወራዳ ብሎክ ያረግሹ አቡዬ ቤትሽን ገልብጠሽ ውጪ። ሲጀመር የምር መከታይን ብሎክ ካላሽ ቤትሽን ገልብጠሽ ውጪ። የኔ ፍቅር መከታችን ወይ አቡ ምን ሆነ? መከታን ብሎክ የሚታረጊ መከታ አትምጪ እናቴ። እዛ ተቀመጥ አይደለም በፈጣሪ ስም እኔ ማይከበርበት ቦታ መቀመጥ ኮሜንት ስር ፈልጊ። ኮሜንት ይታያችኋል። እኔ ፈታታለሁ። እዚህ እኮ ፈታታለሁ ማለት ኮሜንቱ አይታየኝም ለኔ። ማንቺ ኮሜንት ሰጠች እሷ ሰጣለች ያለች ነው በውስጥ መጣ እኔ ጋር እኔ ልብ የኔ ፍቅር በሌላ አካውንት ነይ በያት። በእግዚአብሔር ሳለም ያማቻን እንደ እናንተ እንዴት ነው አቡ ታረቀው ሰው ልጅ አቡዬ ሞዴሬት ጭኝ ያለችኝ ነበረ። ከዛን አቡ በጣም ነው በቪዲዮ ወጥሽ ይቅርታ ትጠይቃለሽ። የምር ነው በጣም ነው የሚታዛም አናቴ ራሱ ተከልላታለሁ ላይቭ ላይ እስቲ ሶፊዬ በሌላ አካውንት ሼር አድርጊያት። አቡዬ ትችያለሽ እኮ በኋላ እሷን ማለት ነው ከብሎክ መውጣት አሁን መውጣት እንደ በኋላ አይደለም። አሁን እኔን ቦልክኝ ቤታን ወልካም ሶፊ ይሄ እንዴት ነው? ችግር የለውም የኔ ውዶች እኮ እሷ እኮ ሞዴሬት ልትሰጥ ብላ እንደሆነ የማጋጥመኛል። ካሁን ቀደም ምን ማለት ነው? አንቺ ደግሞ ዳና ቆዩ ማለት በጣም ነው። ወዴት ነው ብዬ ይድብቀታችሁ ዜሮ ትገቢያለሽ እየነገርኩ ነው። እኔ የሰላም ነገር እኮ ነው እያሳቀኝ። ሰላም ምን ሆና ነው እየፈነደችው? ፈጣሪ ትዕግስቱን ስጠኝ። ሰው እንደሞታ ነው የሚታለቅሰው። የኔ እናት ዩዘርን አስገባት። ሰኒ ሞዴሬተር አለ። ማንን ላስወጣ? እኔ ማንን ላስወጣ? ፈጣሪ ትዕግስቱን ስጠኝ። እኔ እወጣለሁ። ሰኑ እኔ እወጣለሁ። እሺ የሆነ ሰው ወጣለ ቦታ ሲጀመር ዩዘር መታለች። እኔ ብዙ አልቆይም። አንድ ነገር ብቻ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? የጨረቃ ፋሚሊዎች እንዴት ናችሁ? እንግዲህ ዛሬ ቪዲዮ ያው ሁላችንንም አስደንግጧል። ያውም አርፍዳ ነው እንግዲህ የለቀችው ሀይሚዬ ከቆየ በኋላ ማለት ነው። ለካ ይሄ አስደንጋጭ ነገር ስላለ ነው። ብሩኬ እንግዲህ ፈጣሪ ይማረው እንበል ወይ ነገር አይታወቅም። እውነትም ሊሆን ይችላል፣ ፕራንክም ሊሆን ይችላል። እኔ እንጃ። እነሱ ስራ እኮ አይታመንም። ወታደራ ዩቲዩበሮች አይታመኑም። ፕራንክም ይሰራሉ ከዶክተሩ ጋር ተግባብቶ ማለት ነው። አብረሽና ሩታ ላያችሁ ምን ስንት ሆስፒታል ገባች፣ ሆስፒታል ገባ፣ ሆስፒታል ገባች፣ ሆስፒታል ገባ ነው የሚባባለው ሁሌ። የወታደራ ዩቲዩበሮች ሆስፒታል ገባች፣ ሆስፒታል ገባ ነው።
እና የእውነት መሆኑ አይታወቅም። ፕራንክም ሊሆን ይችላል። ያው ቪዲዮ የሰሩ ነው፣ ድራማ የሰሩ ነው። አንዴ አይሚ ቤት፣ አንዴ ብሩኬ ቤት። እነዚህ ልጆች አይለያዩም፣ መጨረሻቸው ሰላም ይሆናል። አሁን የፈለገ ነገር ቢጣሉ፣ የፈለገ ነገር ቢፋጁ፣ ሰው ማንም ይጣላል። በዩቱብ መንደር ሀይሚና ብሩኬ ብቻ ናቸው እንደ የሚጣሉት እያሉ ነው እንግዲህ የብሩኬ ሀይሚ ወዳጆችም እንደዚህ ነው እያሉ ያሉት። አንዳንዴ ይከፋቸዋል፣ አንዳንዴ ደግሞ ፕራንክ ነው ድራማ ይሆናል ብሎ ደግሞ ይጽናናሉ። ወይኔ ማዳም ቅመሞች እኮ ፈረደባቸው፣ ማዳም ቅመሞች ፈረደባቸው ዘንድሮ። እውነት ቡታጅራ ዩቱበሮች አሳበዱን፣ 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 አሳበዱን። ብሩኬ እንግዲህ ያው ፈጣሪ ይማረው። ነፃ ፍፄ እንግዲህ ምን አለ መሰላችሁ? ብሩኬ ጥሩ ሁኔታ ላይ አይደለም እያልኳችሁ ነው። እኔም እሱ በጣም ሰው እያወቀለት አይደለም። ሁሉም ሰው በሱ ነው የሚፈርደው። መጥፎ ነገር ላይ ነው ያለው፣ ጥሩ ሁኔታ ላይ አይደለም እያልኳችሁ እየነገርኳችሁ ነው። እንግዲህ ታመመ፣ ያው እንደዚህ ሆነ። ትናንት አልነገርናችሁም፣ አልተናገርንም፣ ደበቅን እያለ ነው እንግዲህ ፍፄ። እንግዲህ ብሩኬ ፈጣሪ ይማረው። እንግዲህ ምንም ማድረግ አይቻልም። ሰው እኮ የሚያየውን ነው የሚፈርደው። እንግዲህ የውስጡን እሱ እግዚአብሔር እና እሱ ብቻ ነው የሚያውቀው። ግን እኛ የምናየውን ነው የምንፈርደው ሁላችንም። ቲክቶክ መንደርም ከሆነ ዩቱብ መንደርም ከሆነ አስተያየት የምንሰጠው የምናየውን ነው። ስናይ እንግዲህ ሀይሚ ናት እየተጎዳች ያለችው። በብሩኬ ምክንያት ነው ልጅ መታ መሀላቸው ገብታ እንደዚህ ብጥብጥ እያደረገች ያለችው። ለብሩኬም ሳናዝን ቀርተን አይደለም። ብሩኬ መናገር አይችልም፣ ተናግሮ አይወጣም፣ በውስጡ ነው ሁሉንም ነገር እየተጎዳ ነው እያልን ነበር እንግዲህ እያልን ነበር። ግን ለምን ቆርጦ ከመሀሉ አያወጣም? ልጅ ሌላ ነው እሱ እንደሚለው ከተወለደ በኋላ ልጁን እናረጋግጣለን፣ ስለ ልጅ ከተወለደ በኋላ እያለ ነበር። ትናንት ራሱ ስለ ልጅ ከተወለደ በኋላ እናረጋግጣለን። ግን አንቺ አሁን ከሀይሚ ጋር ተለያየን፣ ከሀይሚ ጋር ሁሉንም ነገር ጨርሰናል። ግን ሀይሚ የምትናደድበትንና ሀይሚ የምታብድበትን አታድርጊ፣ ከሀይሚ ጋር ተለያይታችኋል ብለሽ አታድርጊ እያላት ነው እንግዲህ ቪዲዮ ላይ። ግን ቪዲዮ ላይ ብቻ አይደለም ይሄ ነገር፣ ቪዲዮ ላይ ብቻ አይደለም፣ ከካሜራ ጀርባም ይሄ ነገር እርምጃ ወስዶ ከመሀል ማስወጣት አለበት ብሩኬ። ሀይሚን የሚወዳት የእውነት ፍቅር የሚያፈቅራት ለነገ የሚፈልጋት ከሆነ ከመሀሉ ማስወጣት አለባት እቺ ልጅ ማለት ነው። ለምን ፍቅር ማለት ቀልድ ነገር አይደለም። ትዳር ማለት ቀልድ ነገር አይደለም። ፍቅር ማለት ትልቅ መስዋዕት ተከፍሎ ነው፣ ቀልድ አይደለም። ለዚህ እቺ ልጅ ደግሞ ሌላ ሰው ሚስት ናት። ያው ፍፄም በቀደም ሲናገር ነበር ከባሏ ጋር ተጣልታ ነው ሆነ ብላ መሀላቸው ገብታ እንዲያደርገች ያለችው እየበጠበጠች ያለችው እያለ ነበር በፍፄም ማለት ነው። እና ብሩኬ ወደ ራሱ እንዲመለስ ነው ትናንትና ቪዲዮ ራሱ ከእሷ ጋር ከነሱ ጋር እንደዚህ አድርጌ ሀይሚ እንድትመጣ ያደረግኩት እያለ ነው እንግዲህ። ከተደረገ በኋላ ያንን ቪዲዮ ሲያረግ ሀዩን ካጠገቡ ማስቀመጥና ሀዩን መጥራት የለበትም። ፍፄም ጥፋት አለው እዚህ ላይ። ለራስ ብቻውን ከሌላ ሰው ከሌላ ጓደኛው ጋር ቢያረግ ከዛ በኋላ ሀይሚን ብጥራት ደስ ይላል። ግን መጀመሪያ ከሀዩ ጋር ተመካክሮ ሁሉንም ነገር ከጨረሱ በኋላ ሀይሚን ጠራት። ሀይሚ ስትመጣ እንግዲህ አዩን ስታየው አበደች። እንደዛው ነው ያ ሁሉ ነገር ተፈጠረ። ከዛ በኋላ እንግዲህ ብሩኬ ውስጡ እንግዲህ እየተጎዳ ነው እያለ ነው። ከዛ በኋላ ሁሉም ሰው እውነት በሱ ነው እየፈረድን ያለ ነው። እኛ ሁላችንንም ለምን ወንድ ልጅ ነው ሀይሚ እየተጎዳች ነው እያልን በሱ ነው እየፈረድን ያለ ነው። ከዛ በኋላ ይሄን ሁሉ ነገር ተፈጠረ ማለት ነው። ግን ሀዩ ካጠገብ ባትኖር 300K ብቻውን ለማክበር ከሌሎች ጋር ሌላ ይህን ዝግጅት ቢያደርግለት ሀይሚ መታ የምትናደደው ነገር የለም። ለምን አረቃትለው ትደስታለች እንጂ። ግን ከሀዩ ጋር ከሆነ በኋላ ሀዩ ጋር ከተመካከረ ካደረገ በኋላ ሀይሚ እንግዲህ ያለቀውን ነገር ነው መታየችው። ይሄ ነው ያናደዳት ያበሳጫት። ፍፄም ያጠፋው ይሄንን ነው። እና ብቻ ብሩኬ ፈጣሪ ማረው። መጨረሻውን ምን እንደሆነ አናውቅም። እነዚህ ልጆች እየቀጠለ ነው፣ ድራማ ነው ብሎ እየነገሩን አይደለም ወይ እውነት ነው ብሎ ግልጹን እያወቅን አይደለም። ግራ ተገብተናል። ምንም ማድረግ አይቻልም። ሁኔታውን ስታዩ ሀይሚ ስትናደድ፣ ሲበጣበጡ፣ ሲጣሉ፣ ሲጮው፣ ብሩኬ ሲከፋ ስናይ እውነት ይመስለናል። በአንድ በኩል ደግሞ ድራማ ፕራንክ ከዚህ በላይ ራሱ አስመስሎ ይሰራል። ድራማ ነው ደግሞ እንላለን። ለምን ዩቱበር ናቸው፣ ሚዲያ ሰው ስለሆኑ ማስመሰልም ይችላሉ። እንግዲህ ያም ሆነ ይህ ውዶቼ፣ የማዳም ቀሞች እናንተ ለማንኛውም ተረጋጉ፣ ወደ ራሳችሁ ተመለሱ። ይህንን ደግሞ ሁሌ ነው የምለው ይህንን ወደ ራሳችሁ ተመለሱ፣ ተረጋጉ።
ብሩኬ ይድናል። ሀይሚና ብሩኬ መጨረሻው ታያላችሁ፣ አይለያዩም። ሰላም ይወርዳል፣ ሰላም ይወርዳል። የእውነትም ከሆነ ለቪዲዮም ከሆነ ሰላም ይወርዶ እናያለን። እንግዲህ ምንም ማለት አይቻልም። ምንም የምናደርገው ነገር የለም ብንጨነቅም ማለት ነው። እነሱ ቀን በቀን ሌላ አዲስ ነገር እየፈጠሩ እየመጡ ስለሆነ እስከ መቼ ነው ታዲያ የምንጨነቀው እኛ?